የታሪፍ ማሻሻያና የውዝፍ ክፍያ ጥሪ። የተቋማችን የውሃ አገልግሎት ቦርድ ስራ አስፈጻሚ የነዋሪዎቻችንን የውሃ አቅርቦት ዘላቂነት ለማረጋገጥ በተቋሙ አሰራርና በቀጣይ አገልግሎት አሰጣጥ ላይ የተለያዩ የማስተካከያና የለውጥ አቅጣጫዎችን አስቀምጧል። የወራቤ ከተማ አስተዳደር በበጀት ዓመቱ ለውሃ አገልግሎት ከፍተኛ ድጎማ ሲያደርግ የቆየ ሲሆን በአሁኑ ወቅት ተቋሙ ያለበትን ተጨባጭ ሁኔታ ግምት ውስጥ በማስገባት የታሪፍ ማሻሻያ ማድረግ አስገዳጅ ሆኖ ተገኝቷል። ለዚህም ዋና ምክንያቶቹ በዓመት የሁለት ጊዜ የደሞዝ ጭማሪ መደረጉ፣ የኤሌክትሪክ ክፍያ ተደጋጋሚ ጭማሪ ማሳየቱና የውሃ ዕቃዎች እንዲሁም የምርት ግብዓቶች ዋጋ በከፍተኛ ደረጃ መጨመራቸው ናቸው። በመሆኑም የታሪፍ ማሻሻያ ኮሚቴው ከአጎራባች የዞን ማዕከላት ጋር ዝርዝር የንጽጽር ጥናት ካደረገ በኋላ ለአሁኑ አነስተኛ የተባለውን የታሪፍ ማሻሻያ አጽድቋል። በዚህም መሰረት በመኖሪያ ቤቶች 30% ጭማሪ ወይም 15 ብር፣ በሃይማኖት ተቋማት 26% ጭማሪ ወይም 16 ብር፣ በመንግስት ተቋማት 28% ጭማሪ ወይም 17 ብር፣ በንግድ ቤቶች 39% ጭማሪ ወይም 27 ብር፣ በፋብሪካዎች 49% ጭማሪ ሊጨምር በመሆኑ አዲሱ ታሪፍ ከመተግበሩ በፊት ደንበኞቻችን ያልተከፈሉ ውዝፍ የውሃ ክፍያዎችን አጠናቃችሁ እንድትከፍሉ በአክብሮት እንጠይቃለን። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ወራቤ ከተማ የውሃና ፍሳሽ አገልግሎት የተላለፈ